በሶማሌ ሆናችሁ ብቸኝነት ተሰምቷችሁ ያውቃል? ግቢ ውስጥ ሰው ናፍቋችሁ እንቅልፍ ሳትተኙ አድራችሁ ታውቃላችሁ? ሰላም ውድ ቤተሰቦች እንዴት ናችሁ? ዛሬ ደግሞ ውስጥ የሚሰሙን ስሜቶች በተለይ ብቸኝነትና ናፍቆትን እንዴት እንለፈው። ይሄ እዛው ላይብረሪ ውለን አድረን በደንብ ያነበብን ይመስልናልና ግን ኢቭን ማታ ተመልሰን ራሳችን ስናየው የሆነ ሰው ሲጠይቀን ምንም ያዝነው ነገር የለም። ኢቭን ራሳችን እንኳን ዲስከስ ለማድረግ ራሳችን ዲስከስ ለማድረግ ለማስታወስ እንኳን ስንሞክር የለም። እሱ የሚሆንበት ምክንያት ምንድነው? በቃ ሞር ፎከስ ሊሆን አላለበት ነው። እዛ ቦታ ላይ ሐሳባችን ሌላ ተበትኗል ማለት ነው። ሌላ ቦታ ላይ ተበትኗል ማለት ነው። ከጥናት ውጭም እንኳን ሌላ ነገሮችን ስንሰራ ኢቭን ደስተኛ ነኝ ብለን እንኳን እውነት ከውስጣችን ደስተኛ ማንሆንባቸው ምክንያቶች ምንድነው? ሌላ ስሜቶችን ውስጥ ላይ እያስተናገድን ነው ማለት ነው። እንደመጀመሪያ ምንድነው ዶርም ውስጥ የሚፈጠር ብቸኝነት 7 ለ8 እና ከዛም በላይ ነው ዶርም የምንሆነው እና በዛ ሰዓት አንድ ተማሪ ብቸኝነት የሚሰማው ከሆነ እኔ ብቸኛ ነኝ፣ ማንም ሰው የለኝም ከጎኔ፣ እንደዚህ አይነት ስሜት የሚሰማው ከሆነ የእውነት ደስተኛ ሊሆን አይችልም። እና ዶርም ውስጥ የሚፈጠሩ ስሜቶችን እንዴት ማስተካከል እንችላለን፣ እንዴት ኢቭን ከዲፕሬሽን መቀነስ እንችላለን የሚለውን ነገር ስናይ እንዴት ነው እንደ መጀመሪያ ነገር ያስኩት ሶሻል ለመሆን መሞከር ነው። በቃ በተሻለን አቅም ከዶርም ተማሪዎች ጋር ኢቭን ኤክስትራ የእውነት ኢቭን ኤክስትራ ሶሻል ነት ኦር በጣም ያንን ሰው የውስጥ መረዳት ምናምን ላይሆን ይችላል፣ ግን እንደ ዶርም ተማሪ ዶርም ውስጥ የሚካሄዱ ነገሮች ይኖራሉ፣ አንዳንድ ፕሮግራሞች ይኖራሉ። ኢቭን ደግሞ ዶርም ተማሪ ጋር አንድ ክላስ ከሆነ የግድ ነው ሶሻል መሆን ያስፈልገናል። ዶርም ተማሪ ጋር መግባባት ያስፈልገናል። እና ሁለተኛ ደግሞ ኢቭን ሙሉ ተማሪ ዶርም ውስጥ ካሉ 7 ኦር 6 ተማሪዎች ጋር መግባባትን ብቻ ሳይሆን አንድ ሰው መምረጥ፣ በቃ አንድ ሰው እኛን የሚመስል ልክ እንደኛ አይነት ሙድ ያለው ሰው ያስፈልገናል ማለት ነው። ያን አንድ ሰው እዛ ሰው ጋር አንድ ሰው መምረጥ፣ በቃ አንድ ሰው ጋር መግባባት። ምክንያቱም ኢቭን ክላስ ሲኖር እንኳን የሚያሳውቀን አንድ ሰው ፐርፌክት ሊሆን አይችልም እና ክላስ ሲኖር የሚያሳውቀን፣ ዶርም ውስጥም ፕሮግራም ሲኖር የሚያሳውቀን አብሮ የሚያስጠጋን ሰው ወደዛ ዶርም ከሌሎች ተማሪዎች ጋር እንኳን የሚያስጠጋን ሰው አንድ ሰው ያስፈልገናልና ከአንድ ሰው ጋር መግባባት። ሶስተኛ ደግሞ ምንድነው ብቸኝነት ደካማ ጎን አድርጎ አለመውሰድ። በቃ ውስጥ ራስን የማወቂያ ጊዜ ነው። በቃ በዛ አድርገን መተርጎም ለራሳችን አሁን ላይ ያለነው ብቸኝነት ራሳችን ለማወቅ የተሰጠን ጊዜ ነው ማለት በቃ ለራሳችን ማለት ነው። አይምሮም በነገራችን ላይ መነገር ይፈልጋል እንጂ ካልሆነ ጀስት በሚያየው በሚሰማው ኖርማል ተራ ነገር ነው የሚገዛውና መነገር መማር ይፈልጋል አይምሮም። ሰው ለአይምሮአችን በቃ ይሄ አሁን ላይ ያለነው ብቸኝነት ራሳችን ማያ ጊዜ ነው፣ ራሳችን የምንመለከትበት ታይም ነው ብለን ራሳችን መመልከት። ያነበብኩት ስለ ብቸኝነት የተረዳሁት ነገር ምንድነው? ብቸኝነት የአንድ ሰው ሽንፈት ሳይሆን ራሱን የማያ ጊዜ ነው። እንደ ሁለተኛ ነገር ደግሞ ከብቸኝነት ውጪ ናፍቆት የምንለው ነገር ፋሚሊን መናፈቅ ሊሆን ይችላል፣ የድሮ ጓደኞቻችን መናፈቅ ሊሆን ይችላል። ጀስት ግቢ ውስጥ ደግሞ አንዳንድ ሰዎች አሉና እነሱን መናፈቅ ሊሆን ይችላል። በተለይ ከፋሚሊ ጋር ነገሮችን ማያያዝ የሚያጋጥሙ ዳይሊ ራውቲኖችን ከፋሚሊ ጋር ማያያዝ። ቤተሰብ እኮ እንዲህ ሲያደርግልኝ ነበር፣ አሁን ግን እዚህ በቃ ብቸኛ ሆንኩ፣ ለምን ነው ብቸኝ የተገነጠልኩት? እንዲሁም አንዳንዴ ምን ላደርግ ብዙ ነገሮችን እንላለን ለራሳችንና የሚያጋጥሙን ሁሉ ነገሮች ፋሚሊ ሲያደርጉልን ከኖሩ ጥሩ ነገሮች ጋር ማያያዝ ኦር ከዚህ በፊት ደግሞ በጣም አሪፍ ጓደኞች ከነበሩን ደግሞ ከነሱ ጋር ማመሳሰልና አሁን ላይ ጓደኛ ለማግኘት ሊሆን ይችላል። ጀስት በጠበቅናቸው እና ከዚህ በፊት ባየናቸው አይነት ስታይል ሰዎች አለማግኘት ሊሆን ይችላል። ልክ እንደ በፊቱ አይነት ጓደኞች አለማግኘት ሊሆን ይችላልና እሱ ነገር አሁን ላይ የሆነ ሰው እንድንናፍቅ እና የእውነት ለነገሮች ሴንሲቲቭ እንድንሆን ኢቭን ትንሽ ነገር እንኳን ሲያጋጥመን ብዙ ነገሮች አሉ። አንዴ መከፋት፣ ምግብ አለመብላት ሊሆን ይችላል፣ ማልቀስ ሊሆን ይችላል። እነዚህ ግቢ ውስጥ የሚፈጠሩ ነገሮች ናቸው። ኖርማል ነገሮች ናቸው። በነገራችን ላይ ግቢ ውስጥ ይደረጋሉ ማለት ማንም ተማሪ ሊያደርጋቸው የሚችሉት ነገሮች ናቸውና ለዚህ ደግሞ ምንድነው መፍትሄ የሚሆነው? በተለይ ቤተሰቦቻችን ጋር በቃ መደወል እኮ ነው። ጀስት ኖርማል እኮ ነው። የምር ደውለን ማግኘት ማውራት ያለብንን ሰው የምናፍቀውን ሰው ኢቭን እንትን ውስጥ ግቢ ውስጥም ሰው ካለ ደግሞ ያን ሰው ደውለንም በአካልም ማግኘት ማለት ነው። እዚህ ላይ ደግሞ የሆነ ቤስት ፍሬንድ መፍጠር ኖርማሊ ቤስት ፍሬንድ በተለይ ከአካባቢ የመጣ በደንብ ታወቁት ሰው ካለ ያ ሰው ቤስት ፍሬንዳችሁ ሊሆን ይችላል።
ከዛ ውጭ ደግሞ ክላስሜት ተዋወቃችሁት፣ ባይ ዲፎልት ደግሞ የሆነ ቦታ ላይ የተዋወቃችሁትን ሰው ደግሞ ቤስት ፍሬንድ ማድረግ ትችላላችሁና ግቢ ላይ ቤስት ፍሬንድ ያስፈልጋል። እንዲሁም የሆነች ጓደኛ ያለችና በቃ ምንም ይሁን ምንም ቤስት ፍሬንድ ፎር ኤቨር ብላ እንትኗ ላይ ጽፋለችና ልክ እንደሷ የሆነ ቤስት ፍሬንድ ማበጀት ሰው የሆነ ቤስት ፍሬንድ እንዲኖረን ማድረግና ያለውን ነገር እዛ ሰው ጋር መወያየት የሆነ ነገር ሲያጋጥመን ኢቭን ደስታ እንኳን እኮ ካላካፈሉት ይከብዳል አይደል? ለብቻ እዛ ሰው ጋር ኮኔክት ሆኖ ነገሮችን ቀለል አድርጎ ለማየት መሞከር ነው። በቃ አለፉ በኋላ የተጨነቅንባቸው የተከፋንባቸው ያለቀስንባቸው ነገሮች ለዚህ ነው እንደዚህ እንላለን የሆነሳትና በዛ ሞመንት ለምን እንከፋለን? ቤስት ፍሬንድ ካለ ቤስት ፍሬንድ መናገር ነው። ቤተሰብ ካለ ለቤተሰብ ደውሎ ማውራት ነው። በቃ አለቀ። የድሮ ጓደኞቻችንም ካለ ለድሮ ጓደኞቻችን መደወል ነው። በዚህ መንገድ ላይፍን ቀለል ማድረግ ይቻላል እንጂ ግቢ ውስጥ ሁልጊዜ ራሳችንን የምናዳምጠው ከሆነ ትንሽ ከበድ በተለይ ለስሜቶቻችን ሁሌ መልስ ለመስጠት የምንሞክር ከሆነ ይከብዳል። ምክንያቱም በየቀኑ ሳይሆን በየሰዓቱ የተለያዩ ስሜቶችን ነው የምናስተናግደውና ቀለል ለማድረግ መሞከር ነው። በቃ ቤስት ፍሬንድ መሞከር ነው ቤተሰቦቻችን ጋር። ሞር ደግሞ ግቢ ውስጥ ያየሁት ነገር ምንድነው ከተቻለ የቤተሰብ ጓደኛ ቢኖራችሁ በጣም ምክንያቱም ምስጢራችሁን በደንብ ትናገራላችሁ። የፈለጋችሁትን ብትናገሩ ለነገ ሰቀቀን አይኖራችሁም። አንዳንድ የሚያስጠላው ነገር ምንድነው ይሄ ሌላ ሰው ጋር ያለን ሪሌሽንሺፕ የእውነት የራሳችን ነገር አውጥተን ነገርና ምስጢር ያልነውን ነገር ሙሉ አውጥተን ከተናገርን በኋላ የሆነ እንጸጸታለን አይነት ስታፍ እሱን ለማስቀረት ቤተሰባችን ጓደኛ የሚሆን ከሆነ ቤተሰብ ጓደኛ ወድ በቃ ከፋሚሊ ውስጥ አንድ ጓደኛ ወድ ይቻላል አይደል? እናትም ጓደኛ ናት በነገራችን ላይ አባትም ጓደኛ ነው። እንደዚህ አይነት ቤተሰባዊ ጓደኝነትን መፍጠር በተለይ ለኛ ሞር ጥቅም አለው ማለት ነው። ስላዳመጣችሁኝ አመሰግናለሁ።